ይህን ያውቁ ኖሯል። በ1990ዎቹ አንዲት የኩዌት ዘፋኝ ሳታስበው በድንገት የመንፈሶች ወይም የጂኒዎች ሰርግ ላይ እንደተገኘች። ነገሩ እንዲህ ነው። ኑራ በ1990ዎቹ ታዋቂ የኩዌት ዘፋኝ ነበረች። በኩዌትና በሌሎች የባሕረ ሰላጤ አገሮች ሰርግና ማኅበራዊ ዝግጅቶች ላይ በመሳተፍ ትታወቅ ነበር። አንድ ቀን በሳባያ በኩዌት ወረዳ የአንድ ሰው ልጅ ሰርግ ላይ እንድትጫወት ተጋበዘች። ግብዣው መደበኛ ነበር። ሁሉም ነገር መጀመሪያ ላይ የተለመደ ይመስላል። ቤቱ ያጌጠ ነበር። ሰዎች ተገኝተዋል። መድረኩ ተዘጋጅቷል። ኑራና ባንዷ መስራት ሲጀምሩ ያልተለመዱ ነገሮች መከሰት ጀመሩ። እንግዳዎች እንግዳ ባህሪ ያሳያሉ። ፊታቸው እንግዳ የሆነ ቅርጽ ያላቸው፣ አንዳንድ ዘገቦች እንደሚናገሩት ጉንጯቸው ወይም ፊታቸው ሻካራ ወይም ተፈጥሯዊ ያልሆነ ስሜት እንደተሰማቸው ይናገራሉ። አንዳንድ ሰዎች የአንዳንድ እንግዶች እግሮች የእንስሳት ሸኮና ወይም ሌላ ሰው ያልሆኑ እግሮች እንደሚመስሉ አይተዋል። በአንዳንድ ስሪቶች ላይ ቀሚሶች ተነስተው የሰው እግር የሚመስሉት የፍየል እግሮች ወይም ተመሳሳይ እንደሆኑ ገልጸዋል። ከፍተኛ የሙቀት ለውጥ፣ ድንገተኛ ጨለማ፣ የሚጠፉ መብራቶች። በዝግጅቱ ወቅት ሙሉ በሙሉ የተሞላ ቢመስልም ሕንፃው ባዶ የተተወ መሆኑን ጠቅሰዋል። በአንድ ወቅት ከባንዱ አባሎቿ አንዷ ራሷን ትስታለች በፍርሃት። በመጨረሻ ኑራና ባንዷ ሰርጉን ጥለው ሸሹ። በድንጋጤ አምልጠው መሳሪያና ሌሎች መገልገያዎችን ትተዋል። ከዚያ በኋላ ሲጠየቁ ወይም ነገሮችን ለመረዳት ሲሞክሩ ቤቱ ለዓመታት የተተወ መሆኑን ተነገራቸው። ምንም እንግዶች አልነበሩም። ማስዋቢያዎች፣ መብራቶችና ግልጽ የሆኑ ሰዎች ሲታዩ ጠፍተዋል። ከዚያም ኑራ የዚያን ምሽት አሰቃቂ ሁኔታ በመጥቀስ ከዘፈን ጡረታ መውጣቷን ተዘግቧል። ዝግጅቱ በ1997 አካባቢ እንደነበር ገልጸዋል።